በእሳት ውስጥ ትነጥራላችሁ ሲባል ለምን ይሻለናል? አሁን ባልልም እኮ ያሳልፈኛል። ለኔ ነው ባይዘው ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ለ10 ደቂቃ ሰይጣን ቢያገኝ አትመለስም። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው። አንጪ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው። ቀዳሻችን እሱ ነው። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ ሰጠኝ። ና ነው አይደል ጸሎታችሁ፣ ና ነው ጩኸታችሁ፣ ና ነው ጉጉታችሁ። ካልመጣ ነው እሱ የሚመጣ ቀን ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል። ለምን? ናፍቆታችን እሱ ነው። ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር የምንናፍቀው የጌታን መምጣት ነው። የእግዚአብሔር ክብር ኢየሱስ ሌላ ነገር አይደለም። የእግዚአብሔር ክብር የእግዚአብሔር ክብር ልጁ፣ የእግዚአብሔር ብርሃን የተገለጠው በልጁ። እግዚአብሔር እየተናገረ ያለው ስለ ሌላ ክብር አይደለም፣ እየተናገረ ያለው ስለ ኢየሱስ መምጣት። አሁን እኛ የእግዚአብሔር ክብር ይገለጣል ሲባል ምንድን ነው? እናንተ አይምሯችሁ ልትሆኑ የሚመጣላቸው ክብሩ ይገለጣል ሲል አሁን አንድ ሰው ምንድን ነው የሚመጣላችሁ? በጭንቅላቱ ዙሪያ ክብ ብርሃን ነው የሚትዝ የሚላችሁ። ስትራመዱ የሆነ ከላያችሁ ላይ የሚንጠባጠብ እሳት። ኢየሱስ ከድንግል ማርያም ተወልዶ መሬት ላይ 33 ዓመት ተኩል የኖረውን ኑሮይት እሱን የእግዚአብሔር ክብር። አሁን ኢየሱስ የበላው የጠጣው የተኛው የተነሰሰን ኢምፐርሰን ክራይስት የእግዚአብሔር ክብር ነው። the glory of God የተባለው ኢምፐርሰን ክርስቶስ የእግዚአብሔር ክብር ነው። አሁን አክቲቪቲዎቹ አይደሉም የእግዚአብሔር ክብር፣ እሱ ነው የእግዚአብሔር ክብር። የሆነ የተኛ ሰውዬ ከተኛበት ብድግ ማድረግ አይደለም የእግዚአብሔር ኃይል። የዘላለም ፍርድ ያለበትን ሰውዬ ወደ እግዚአብሔር መንግስት መቀላቀል ነው የእግዚአብሔር ኃይል። ምንም አይነት ነገር በብሉይ ኪዳን ተገልጦ ማድረግ ያልቻለውም ኢየሱስ እርቃኑን መስቀል ላይ ሞቶ አረገው። የእግዚአብሔር ኃይል ይሄ ነው ተባለ። አንድን ኃጢአተኛ በእግዚአብሔር ጽድቅ ፊት ማቆም ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ጉልበት። ከሲኦል ገንጥሎ በእግዚአብሔር ቀኝ ማስቀመጥ ይሄ ነው የእግዚአብሔር ኃይል። የቱ ነው የእግዚአብሔር ኃይል? የተሰቃየው ክርስቶስ። የቱ ነው የእግዚአብሔር ኃይል? ሂስቶሪካሊ መሬት ላይ ኢንካርኔት ያደረገው ጋድ። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ሌላ ኃይል፣ ሌላ ክብር አትጠብቁ። ከዚህ በኋላ የሚገለጥ ክብር አለ። አዎ፣ አማኝ በሙሉ የሚጠብቀው፣ ሰማይና ምድር የሚጠብቀው፣ ፍጥረት በሙሉ የሚጠብቀው የእግዚአብሔር ክብር የኢየሱስ ዳግም መመለስ እሱ ነው። ሌላው ነገርስ የኃይሉ መንቀሳቀስ እግዚአብሔር ሙቭ ሲያደርግ የሚሆን ነገር ነው። ፐርሶኒፋይ ካረግ ነው ኢየሱስ ነው የእግዚአብሔር ክብር። የለም ሌላ። ስሙ ለዘላለም የተመሰገነ እና ከግል ጉዳይ ከመንደር ከተጠላለፍክበት ከተያዝክበት ተለይና ወደ ቤተ መቅደስ ና። ቤተ መቅደሱ የእግዚአብሔር አምልኮ ሴንተር ነው። እግዚአብሔርና ሕዝቡ የሚገናኙበት ቦታ ነው እና እዛ ነው የሚጠብቃችሁ እግዚአብሔር። ምን ማለት ነው? ወደ ቤተ መቅደሱ ይመጣል ማለት ካለህበት ተለይተ ስትመጣ የሚፈልገው ቦታ ላይ ስትገኝ፣ እንደ ሚልኪያስ ዘመን ከሆነ ሕጉን እየጠበቀ ስትንቀሳቀስ እዛ ቦታ ላይ ይመጣልሃል። ድንገት ነው የሚመጣው። ቀጠሮ መጥቶ አያውቅም። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ አለኝ ቀጠሮ የሚል መዝሙር አለ አይደል? ኢየሱስ ከሚባል እንግዳ መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል እና መቼ ሊመጣ ይችላል አላቅም። ድንገት ግን ይመጣል እና ሁሌ ዝግጁ ነኝ። ሁሌ ቤቴን አስተካከየ አጸዳድቼ፣ በየቀኑ ስራዬ እሱ ነው። እያጸዳዳው እያስተካከልኩ ጠብቀዋለሁ። ቀጠሮ ቢሰጠንና ባይዘው ከ10 ዓመት በኋላ 11ኛው ዓመት ላይ ነው የመጣው ቢለን ታውቃላችሁ አይደል? 9ኙን ዓመት እንዴት እንደምንሆን ልንሞት ስንል እየተረፍን ነው የምናልፈው። ባይዘው ሰይጣን ሊገለን ሲል ነው የምናመልጠው። ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል። ለምን? ናፍቆታችን እሱ ነው። ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር የምንናፍቀው የጌታን መምጣት ነው። እንደ ማህበር፣ እንደ ህዝብ፣ ግሎባሊ ዩኒቨርሳሊ እንደ ቤተ ክርስቲያን የሚጠበቀው ኢየሱስ ነው። እንደ ግል በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም፣ በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኝን የምንፈልገው እሱ ነው። እሱ የሚመጣበት ቀን የሚለው የጌታ ቀን ተብሎ የሚታወቀው መጽሐፍ ቅዱሳችን ላይ በጣም በስፋት ዳግም ምጽአቱን የሚያመለክት ቃል። ያንን ቀን እሱ በሚመጣበት በዛ ቀን ነው ማን ሊቋቋም ይችላል? ማን ነው የሚቋቋም? ና ነው አይደል ጸሎታችሁ፣ ና ነው ጩኸታችሁ፣ ና ነው ጉጉታችሁ። ካልመጣ ነው እሱ የሚመጣ ቀን ይመጣል፣ አይቀርም። እመጣለሁ ብሎ ነው አይደል የምትጠብቁት እንጂ እናንተ ናብላችሁት አይደለም። እሱን አይደል ሲሄድ
እመለሳለሁ ብሎን ሄደው። ታዲያ መቼ ነው እንድንል ያደረገን እኮ እመጣለሁ የሚለው ቃሉ ነው። ሲመጣ ግን የታመነ ነው። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው። ወርቅ አንጥረኛ እሳት ነው ለሚጨምረው። ብር አንጥረኛም እንደዛ ነው የሚያደርገው። ከስር እሳት እክሱ ሲያደርግ ወርቁ ይንገበገባል። አንጥረኛ አለ ራሱ ነው እንደዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ፣ በአንጥረኛው ዕውቀት ነው መጠኑ። አንጥረኛው ጋር አለ የእሳቱ ዲግሪ። ሪፋይነሩ ነው የሚያዘው የእሳቱን መጠን። ሙዚል ይልና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘወይ ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው። ወርቁ ላይ የተቀላቀሉ አሎይስ አሉት አይደል? አሁን ወርቁ አንዳንድ ወርቅ አይታችኋል፣ ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ። በደንብ እሳት ይጨምርበትና ይሄ እነ መዳብ እነ ምናምን አሉ። ትግሉ ወርቁን ማጥፋት ሳይሆን ማጥራት። አሁን እግዚአብሔር የሚላቸው እሱን ነው። እኔ ስመጣ እንዳንጥረኛው ነው የምመጣው። ምን እያረክ? እየለየሁ፣ እያጸዳሁ፣ እያስተካከልኩ፣ እየቀደስኩ፣ ሆሊነስ ቅድስናችሁን እያስተካከልኩ፣ ንጽህናችሁን እያስተካከልኩ፣ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳሁ ትመጣለሁ። ለምን? እኔ ጋር ሞር ቫልዩ ያለው አገልግሎት እንድታገለግሉ፣ እንቀበለውን አገልግሎት እንድታገለግሉ ሌዋውያን አጠራችኋለሁ፣ እለያችኋለሁ። ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናምን ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው። አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አጠራዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ሥራ እሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት፣ ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። በዛ በምትኖሩበት መንደር፣ በምትኖሩበት አካባቢ፣ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔር ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን ራሳችንን ከዛ በኋላ ሌላውስ የነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው ማቀርበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አጠራችኋለሁ። አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ፣ ከኃጢአት ብቻ ሰ ከማይጠቅመንም ነገር ነው የሚለየን። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ እንዳንጥረኛ ነኛል አነጥራለሁ። እንደዚህ የሚናገር የኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲልህ እንደናንተ አይነት ጉባኤ ይመስለኛል የሚልኪያስ ጉባኤ አሜን የሚል በእሳት ውስጥ ትነጥራላችሁ ሲባል አሜን። ለምን ይሻለናላ። አሁን ባልልም እኮ ያሳልፈኛል። ለምን? ለኔ ነው። ባይዘው ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል። 14 እና 24 ካራት እኩል ነው እንዴ? እንዴ አይገናኝም። ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማድረግ እግዚአብሔር እኛን ይሰራናል። በእውነት ነው የምላችሁ። ቢያመንም የሆነ ቀን የማያሳፍር ሰራተኛ እንሆናለን። የማያሳፍር ምንም ጋር ወስዶ ቢያቆም ትሆናለህ። የትም ቢወስድ አያፍርም። ለምን? ፉሊ ያየ በሙሉ ልጁን አንተ ላይ ያየዋል። አያያይ ይገልጠኛል ይላል። ለምን? የተቀላቀለ ነገር የለውም።
በዚህ በኩል አሳይቶኝ በዚህ በኩል ደግሞ አይጋርደኝም። አዎ አጽድቼዋለሁ። በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። አጣቢ ሳሙና ነኝ አለ። ለሚያጥብ እሰጥሃለሁ አይደለም ያለው፣ እኔው ነኝ የማጥብሃል። ስቀድስ እኔው በእኔ መጠን ነው ማነጽህ አለ። ባይዘዌ አጥብሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆነ ርኅራኄ አለ። አይ ርኅራኄ አለ። አያጠፋም እግዚአብሔር። እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም። በቃ አትመለስም። እግዚአብሔርም እስቲ ቅጣና አምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነው። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይዞ የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላረገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። እኛ መጽዳቱን እንፈልገዋለን። በጣም የሚያሸን ግን አንፈልግም። እንደው ዝም ብሎ እንዲህ ከለበስ ተደርጎ አይጸዳም። እግዚአብሔር ንጽህናው እሱ ነው፣ የሚቀድሰን እሱ ነው፣ የሚያነጻን እሱ ነው። አየህ የሱ የቅድስናውን መጠን ያክል ነው እኔ ላይ የሚሰራው። ስታንዳርድ በእግዚአብሔር እጅ ላይ ነው ያለው። ልብሱ አይቀደድም፣ ሲያጥበው ያጸዳዋል። እያንዳንዷ ነገሬ እንዴ ያለሱ ፈቃድ እኮ ጸጉሩ ተነቅሎ የሚወድቅ የለም ይላል። ጸጉራቸው የተቆጠረ ነው። ሲያጸዳ ይሄን እንኳን አይነቅልም።